የቀድሞ የሐረር ሜዳ ሞዴል ትምህርት ቤት ተማሪዎች፣ ያሁኑ አድአ ሞዴል ትምህርት ቤት ተማሪዎች የት ናችሁ? ትምህርት ቤቱ በንጉሱ ዘመን በ1960ዎቹ ዓመተ ምህረት በኢትዮጵያ አየር ኃይል አባላት መዋጮ ከተሰራ ጀምሮ ብዙ ምሁራንን ያፈራ የከተማችን ምርጡና ተመራጭ የሆነ ትምህርት ቤት መሆኑ ይታወቃል። የአየር ኃይል አባላቶችም ልጅ ኖራቸውም አልኖራቸውም ትምህርት ቤቱ እንዲገነባ ከወር ደመወዛቸው ተቆራጭ ይደረግ ነበር። እነ ሻለቃ መርጋ ጆቴ፣ ሻለቃ ጥላሁን የመሳሰሉት በኮሚቴነት ትምህርት ቤቱ እንዲሰራ ረድተዋል። ትምህርት ቤቱ በዘመኑ ከነበሩት አሰራሩ ዘመናዊና ውብ በሆኑ አትክልቶችና አበባዎች ያማረ ነበረ። መምህራኑም ተማሪዎቹም በፍቅር ዓይን እንደ አባትና እንደ እናት የሚንከባከቡ ነበሩ። የሚገርመው ከአራተኛ ክፍል ጀምሮ እንግሊዘኛ ቋንቋ በውጭ ሀገር ዜጎች ነበር የሚያስተምሩት። ከነዛም መካከል መምህርት ኪዳኔ ጥቁር አሜሪካዊት፣ ሚስ ጄያ ህንዳዊትና እንግሊዛዊት፣ ሚስ ኤንድልቦስ ህንዳዊ ሲሆኑ ኢትዮጵያዊ የሀገራችን መምህራኖች ደግሞ ዳይሬክተር አቶ ኪሮስ ገብረ እግዚአብሔር፣ መምህር ጠና ማሙዬ፣ መምህር አቻሜል ለብዙነ፣ መምህርት አዲስ ሴፉ፣ መምህርት ምኒል ሸዋ ከበደ፣ መምህር ተሾማ አፈወርቅ፣ መምህር ሀብተ ጽዮን ተስፋዬ እነዚህ የአንደኛ ደረጃ መምህራኖች ነበሩ። ተማሪዎቹ እንደሚሉት ከማይረሳቸው እናም ትዝ ከሚላቸው 6ኛ ክፍል ህብረተሰብ አስተማሪ መምህር ተሾማ አፈወርቅ የመካከለኛው ምስራቅ ጥንታዊ ስልጣኔ ስለ ሜሶፖታሚያ ኤፍራጥስና ጤግረስ ወንዝ መገኛ በዜማ እያዜሙ አንዳንዴም ኤፍራጥስና ጤግሮስ ባሉ ቁጥር ኩርኩም እያረጉ ጤግሮስ ካሉ ኩርኩም ያምራቸዋል። ሌላኛው የእስራኤልና ፍልስጤም ጦርነት አይሎ ነበርና የዓለም ካርታ አውጥተው የእስራኤል ደጋፊ ፍሬውትና ዮሐንስ በንቲ፣ የፍልስጤምና የአረቦች ደጋፊ መሐመድ ኑርን በካርታ ላይ እስራኤል በየትኛው ብታጠቃ ታሸንፋለች፣ አረቦችስ በየት በኩል ቢሆኑ ያሸንፋሉ የሚለውን በልጅነት አይምሮ በካርታ ላይ ተዋግተው መጨረሻ ላይም ተደባድበው የሚለያዩት በፍጹም አይረሳም። ጋሽ ተሼ ጎበዝ መምህር ነበሩ። የቀድሞ የሐረር ሜዳ ሞዴል ትምህርት ቤት ተማሪዎች የፋሚሊ ሾፕ ሃምበርገር እንዴት ነበር? ትዝታችሁን ኮሜንት ሴክሽን ላይ አጋሩን። የቀድሞ የሐረር ሜዳ ሞዴል ትምህርት ቤትን አጭሩ እንዲያደርገን አቀርበናል። ቀጣይ የማን ይሰራላችሁ?